ቀስ ቀስ እሺ እንዳይመታክ በኋላ እንዳይመታክ እሺ እሺ ወይ ያበረ ነው አሁን እኔ መጓጓት ጀመርኩ አጓጓኝ ዋው ቢያራ ፋሚሊዎች ምንድነው ምን እየተካሄደ ነው ያለው በጣም ነው የሚያምርበት ጌታ ልሞት ነው እንዴ ጫማ ምናምን በቃ ጫማውን በጥቶኛል ልብሱን በጥቶኛል ግን ደግሞ የሁሉን ክብካቤ ግራ እየገባኝ ነው ፋሚሊዎች ወዴት እያመራው ነው ያለው ይሄ መጀመሪያው ነው እኔ ስቼ ነው ወይስ እነሱ ስተው ነው አረ ማንንም እዚህ ጋር የተሳሳተ የለም ብቻ ነው ነጭ የለበስኩትና ልውጣላችሁ ወጣ በለ ደዛ አመሰግናለሁ ቡቡዬ በጣም ማለት ነው ማች እንደለበስን ታውቀዋላ እኮ ማች አውቀሽ ነው ካንቺ ጋር ማች እንዴ አዎ አስቤበት ዋው ፋሚሊዎቼ ምርቅ ነው ደስ ነው አዎ ባይዘው ማለት ነው አንዳንድ ጊዜ ገንዘብ ኖሯችሁ ብር ኖሯችሁ የምትገዟቸው ልብሶች በደንብ ደስ ላይሉ ይችላሉ ወይንም ፍላጎታችሁን ላታገኙ ትችላላችሁና ዛሬ ግን እንዲህ ራሴን ሳይው ምን አይነት በቃ አላረ አክተርም የሆንኩ አይነት ስሜት እየሰማኝ ነው በጣም ግርማ ሞገስ አለው በጣም ሲበዛ ስታምር እና ሲቀፈኝ በአዲሱ ልብስ ግን እስቲ ጥያቄ ጠየኳችሁ መልሱልኝ እስቲ ሁላችሁም እዚህ ጋር የአብርሃም ቤተሰቦች የአብርሃም ፋሚሊዎች የሩታም ቤተሰቦች ሁላችሁም እዚህ ጋር የምትመጡትን እቺን ጥያቄ ከመለሳችሁ እናንተ ጎበዝና ጀግናና አንደኛ ናችሁ በቃ ጀግና ናችሁ ይሄም ጥያቄ ምንድነው አንድ ሴትና አንድ ወንድ ወይ ደግሞ ፍቅረኛሞችም ሊሆኑም ላይሆኑም ይችላሉ አልጋ ይዘው ኩሪፍቱ ውስጥም ሊሆን ይችላል እንደዚህ አይነት ቦታ እንደምታዩት ከላይ እንደምትመለከቱት መዝናኛ ያውም ከኩሪፍቱ ውስጥ ማለት ነው አልጋ ይዘው ምን ሊያደርጉ ይችላሉ ኮሜንት ላይ ጻፉልኝ እስቲ አንተ እኔ እንደዚህ ደስታል ብዬ ማስበውን እዚህ መጥቼ በረሃ ትላለህ ምን ተገኝቶ ነው ፀሐይ እኮ በረሃ ምን ተገኝቶ ነው አማረከ ወደል ትግና እንዴት አን እውነት ቴንክ ዩ አምሮብሻል ካልከኝ ስንት ዘመን በላት ስታንዳርድ ይበላል አምሮብሻል ቴንክ ዩ እንኳን ደህና መጣክ እንኳን ደህና ቆያችሁ ደህና ናችሁ አለን እግዚአብሔር ይመስገን እኔማ ማን ሃንግ አርጓችሁ ነው ምናምን ብዬ በቃ ልባጠፍ ምናምን ነገር ነው የመጣው ታውቂያለሽ ማን ነው ሃንግ ያረጋችሁ ብዬ ማለት ነው ዋው ፈታ እያልክ ነው ዘና እያልክ ነው እያየሁክ ወደ ልጅነት ዓለም በቃ እንዴ ሰንብሯል ያለ ነው ሰደበሽና ቆይልን እሺ የምሬ ነው ቁም ነገር ማለት ልጅ ያልኩት ያው ልጅ ብዙ ጊዜ የሚያስጨንቀው ነገር የለም የሚያሳስበው ነገር የለም ምናምን ነገርና ደስተኛ እየሆንክ ነው መለስ እያልክ ነው ለማለት ያህል ነው አም ሶሪ ኦኬ ኖ ፕሮብሌም ኦኬ እሺ ሰማኝማ ሰርፕራይዝ አለኝ እያልኩ ነበር እና አንድ ነው ሰርፕራይዝ አለን ስንለው እንዴት ነው እንቅልፍ ወሰደ ግን ማለት በጣም እያስጨነቁ ነበር አይደል አይ ቲንክ የሆነ ስጦታ አለኝ ሰርፕራይዝ አለኝ እሺ ምናምን እያልኩ ነበርና ምን ተሰማክ እስካሁን እንዴት ነው በትዕግስት አለክ ማታ አልተኛውም ባይ ዘ ወይ እንቅልፍ አልተኛውም ማታ ትናንት አይደል የመጣ ነው እንቅልፍ አልተኛውም ግን ደግሞ ያው በቃ ዳሩን ሙሉ ምንድነው ስጦታው እያልኩ እያሰብኩኝ ነበር አሁን ከምታጓጉኝ ምንድነው ስጪኝ ስጦታውን ማለት ነው ከምታጓጉኝ ስጪኝ ምን አቤት አብርሃም እኮ በይምሰል በነገሮች በዘይቤ ያደረገ የምትናገራቸው ነገሮች ቅኔዎች ግን በጣም ከባድ ናቸው በእውነት ምንም ሁሉን ነገር በምልክት ነው የሚያደርገው ማለት ነው ከምታጓጉኝ ስጪኝ አላት እንግዲህ ምን ሊሆን ይችላል እስቲ እናንተ ገምቱ ኮሜንት ላይ ምንድነው ስጪኝ የሚላት እስቲ ከምታጓጉኝ ስጪኝ ሲል ምን ለማለት ፈልጎ ነው እስቲ በኮሜንት ጻፉት እስቲ ይሄ እንደውም ፒን ነው ማደርገው በጣም አነጋጋሪና ምርጥ ኮሜንት ከጻፋችሁ ፒን አደርገዋለሁ ከላይ ያደርገዋለሁ ማለት ነው ቤተሰቦቼና ከዚህ በፊት ከላንቶ ወዲያ ምናምን ባለፈው የሰራው ቪዲዮ ላይ ቀለበት ጎንበስ ብሎ ተንበርክኮ እንደዛ ፍላጎቱን ገልጾ ሊያደርግላት ፈልጎ አድርጎ ግን እንደማይፈልግ አበባ ምናምን ብሎ ለማስቀየስ ሞከረ አሁን ደግሞ ከምታጓጉኝ ስጪኝ አላትና ምን ለማለት ፈልጎ ነው ኮሜንት ላይ ጻፉልን ፒን አድርገዋለሁ ማለት ነው ከላይ አሪፉን ኮሜንት ታጋጋ ተታል ሰጠት ነው ዛሬ የሚመጣው ወደዚህ ማለት ነው እና ማለት ትልቅ ነገር ምናምን አይደለም ግን አንተ ላይ ሲሆን ያ ነገር ይተልቃል ገባክ ስጦታው ለአንተ ሲሆን ግርማ ሞገስ ይኖራል ብዬ አስባለሁ ይሄ አቋም ብረት መዝጊያ የሚባል እንደ ይገባል መለሎ እንኳን ይገባሃል ነው ያልኩት እኔ መለሎ አልኩም መለሎ የሚያስፈልገው በእግዚአብሔር እንደ ቆይ ተረጋጋ ስጦታው ልንሰጥ ነው ምን ክፍተት አየንብህ መሰለህ እንደምትጓጓ አንተኛ ትጓጓለህ ሁለተኛ ደግሞ ማለት ነው የለበስኩ አለባበስ አይሆንም ብለን እያሰብንና ለዚህ ቦታ የሚመጥን አለባበስ እንድትለብስ አነስተኛ ስጦታ
የመጀመሪያው ነው። ይሄ አንድ የመጀመሪያው ነው። ይዘህለት ነው የመጀመሪያውን ሰርፕራይዝ እናሳየው። አዎ ከዛ ቀስ በቀስ ጸባይን እያየን ምንድነው ነገር እግዚአብሔርን ታያታለው። ምንድነው አጓጓም በቃ የሆነ ስጦታ ነው። ትወዷለህ ብዬ አስባለሁ። ደስ ይለኛል። ቁልጭ ስትለው ጭራሽ በፌስታል ነው። ምን አይነት ሰርፕራይዝ ጠብቂያለሁ? ጭራሽ በፌስታል ነው። መኪና መሰለ ምንድነው? አንተ እኮ ቀለል እያደረገው እኮ አይ ቀለልማ አላደርገውም። እሺ ቆይ ተረጋጋ። ቆይ ልንገርህ፣ ስማኝ ልብስ ነው በል። እሺ ጫማም አለው ልብስም ጫማም ነው። ከዛ በኋላ ለብሰው ትመጣና እናይካለን እዚህ ቁጭ። አዎ ሩም ገብተህ ቅርብ አይደል ለበስ አድርገህ ሊዮ ቢያንስ የገዛሁት ልብስ አይቼዋለሁ። የገዛሁት ልብስ እንዴት አድርጌ ማሰብ እንዳለብኝ አላውቅም። ብዙ ጊዜ ልክህን እኔ ነኝ የማውቀው። አዎ ከኔ ትንሽ ነው የሚዛፈው ትከሻው ምናምን እና በኔ ልክ ነው የተገዛው። ካልበቃ ጉድ ፈላ ታሳጣኛለህ። ካልበቃ ነው ያለው። ስለዚህ ይሄ የመጀመሪያው ስጦታ ነው። ከዛ በኋላ እያልን አንተ ብቻ ደስ ይበል፣ አንተ ብቻ ሳቅልን፣ አንተ ብቻ ፈገግ በልልን። ከዚህ በላይ ይገባሃል። ደርሰና ለብሰና እንጠብቃለን። ስለዚህ አሁን መቀየር እችላለሁ ማለት ነው። አዎ ልብስ ቀይረና ካልተመቸህ እንዳመጣሽ ልብስም ጫማም ነው። እሺ አንድ ላይ ነው። ጫማውንም አውልቀው ሙሉ ልብስ ልበስና ቶሎ በል እየጠበቅን ነው። እስካየው ጓጓ እውነት እስካየው ደርሶ ብሏል። አይ ያምርበታል ብዬ አስባለሁ። አይመስልክም? አይ አብርሽ ሲጀምር ምን መሰለሽ ሰውነቱም ልብስ ያነሳል። ከሻው ደረቱ ምንም አይነት ጆን እያሰፍሽ አንተ ወንድ ልጅ አያደንቅም። እውነት ነው የምር ጆን እያሰፍሽ ሰው ያምርበታል። እኔ ጓደኛዬ አይደለም አላማረበት። አይ ደስ ይላል። አረ በጣም ነው የሚያምርበት እና ደስ ይላል። ብቻ እዚህም እያሳለፍን ያለነው ነገር በጣም ደስ ይላል። የኛ ውድ ቤተሰቦች ማለት በውስጥ መስመር እያሉ መልካም ያ ያሰብነው ነገር ያፈሽ ዘና ተጠውም ሰው ይደውል የጀመራችሁ ኮርስ እሱ ሲጂ ትይዝሽልኝ ነው ሰምጣው። እሺ እንዴ ከየት ነው የምትመጡት? እኔ አላውቅም። ቤተሰብ በኢየሱስ ስም ምንድን ነው? ልጅ ነው ጣፋጭ ነው ጥፍጥና ነው በጌታ ስም በጣም ይሄ ነው እንግዲህ እንጣታችን ይሄ ነው እንዴ እንዲቻላል እንዴ እንዴት አያችሁ ግን በጣም አላበኝ ከታ ብዛት አላበኝ አንደኛ ነሽ ጌታ አቤት አንደኛ ነች። ለአንተም አንደኛ ነች። ከሩታ ትበልጣለች። አንደኛ ነች። ከሌሎቹ ትበልጣለች እያለ እያቀፋት ነው እንግዲህ። ከብዳል በጣም አብርሃም። ሚስትህ አንደኛ ሳትሆን ቀርታ ሄርሜላ አንደኛ ሆናለች ማለት ነው። ምን አይነት ጊዜ ላይ እንዳለን ከብዱናል። ብቻ የሚያምር እርግጠኛ ነኝ። ምን አይነት መስቀያ ነው ያለው? ያያችሁ ነው ፋሚሊዎቼ። ባይዘዌ ልብሱ ብቻ አይደለም የሚያምረው ከመስቀያውም ትንሽ ያው መስቀያው የሰጠ ነው። እዚህ ጋር እንደምታዩት ሞዴል አውራ በጣም ነው የሚያምረው። ወክላ አድርግላችሁ ቀስ እሺ እንዳይመታክ በኋላ እንዳይመታክ። እሺ ያበረ ነው። አሁን እኔ መጓጓዝ ጀመርኩ። አጓጓኝ። ዋው ቢያራ ፋሚሊዎች ምንድነው? ምን እየተካሄደ ነው ያለው? ግራ እየገባኝ ነው። በጣም ነው የሚያምር። በጌታ ልሞት ነው እንዴ? ጫማው ምናምን በቃ ጫማውን በጥቶኛል፣ ልብሱን በጥቶኛል። ግን ደግሞ የሁሉ እንክብካቤ ግራ እየገባኝ ነው ፋሚሊዎች። ወዴት እያመራው ነው ያለው? ይሄ መጀመሪያው ነው። እኔ ስቼ ነው ወይስ እነሱ ስተው ነው? አረ ማንም እዚህ ጋር የተሳሳተ የለም። እኔ ብቻ ነኝ ነጭ የለበስኩትና ልውጣላችሁ። ወጣ በለ ደዛ። አመሰግናለሁ ቡቡዬ። ያበዛከታሉ ማለት ነው። ማች እንደለበስን ታውቀዋላ እኮ ማች አውቅሽ ነው ካንቺ ጋር ማች እንዲሁ። አዎ አስቤበት። ዋው ፋሚሊዎቼ ምርቅ ነው። ደስ ነው። አዎ ባይዘዌ ማለት ነው። አንዳንድ ጊዜ ገንዘብ ኖሯችሁ ብር ኖሯችሁ የምትገዟቸው ልብሶች በደንብ ደስ ላይሉ ይችላሉ፣ ወይንም ፍላጎታችሁን ላታገኙ ትችላላችሁ። እና ዛሬ ግን እንዲህ ራሴን ሳየው ምን አይነት በቃ አላረ አክተርም የሆንኩ አይነት ስሜት እየሰማኝ ነው። በጣም ግርማ ሞገስ አለው። በጣም ሲበዛ ስታምር እና ሲቀፈኝ በአዲሱ ልብስ ግን ምንድን ነው እንደዚህ የምትቃቀፍ? ኧረ በልኩ አድርጉት ቢያንስ። ኧረ ሺም ነው። ኧረ አብርሃም ያሌለ ሴሰኛ መሆን አስተቃቀፉ ምንድን ነው? አዘላት እኮ ላይ ያወጣት እኮ እንዲህ እኔ በአደባባይ እኮ መፈጸም ነው መገናኘት በሉት እኮ ወንድና ሴት አብሮ ብቻ አለ አይደለ? በቃ ይሄ ሴተኛ ማለት አረ ብለው ምንድን ነው እንደዚህ መተቃቀፍ? ምን ዋለ ነው የተለጠፍከው? ቆይ አረ ብለው አይ አሪፍ ላይ ነክ በጣም ጌታ ወደሹ ባይዘው ያው ፋሚሊ እንደነገርኳችሁ ነው። ከመስቀያው ጀምር ነው ምንድነው ቀሚሷ ደግሞ እውነት ጌታን ማሻርናልና የሆነ ፕሮግራም ልንሄድ ነው የሚመስለው። ከስር ቆይ ሲወጣ በቃ እንግዲህ ካስነገርኳችሁ ነው። ከመስቀያው ጀምር ነው ቀሚሷን አይታችሁ
እውነት ጌታን ማች አድርገናልና የሆነ ፕሮግራም ልንሄድ ነው የሚመስለው። የሆነ ዝግጅት ተዘጋጅቶ በቃ እንግዲህ ካሰብኩ እራት ጋብዘኛ እዚህ ግቢራ ብቻ በጣም ነው የሚያምርበት። ጌታን ፏፈሽ ብለሃል። እውነት ኩል ነው ያልከው። አመሰግናለሁ። ያው እድሜ ለሄርሜላ ደስታን ስላየው ደግሞ ደስ ብሎኛል። እውነት ትንሽ ነገር የምትደሰት ሰው ነህ በእውነት። ያው የኛ ቤት ሙሉ ፋሚሊ ነው ባይዘው ትንሽ ነገር የምትደሰተውና የስጦታ ትንሽ ትልቅ የለውም እና ደግሞ ይሄ ደግሞ ለኔ ትልቅ ስጦታ ነው። ያምር በጣም የወደድኩት በጣም ያምራል። እሺ አመሰግናለሁ። ተቃለኝ የምናገረው ቃል አጠረኝ። እንግዲህ ደስ ብሎክ ስላየሁኝ ደስ ብሎኛል። በቃ እኔ ደግሞ ሊያስደስተኝ የሚችለው ያንተ ደስታ፣ ያንተ ሳቅ፣ ያንተ ፈገግታ፣ ያንተ ሰላም ነው የሚያስደስተኝ። አንተ ይሄ ሰርፕራይዝ አስደስተሃል ጌታ። ሁሌ እንደዚህ የምትደሰት ከሆነ አንዳንድ ልብስ ነው የሚለቀቅብህ። አብርሃም አንድ ልብስ ልኬልሃለሁ ያውና ከዛ እያልክ ትስቃለህ። ወይኔ አሁን በቃ ውሎዬ ሰመረ በቃ ይስመርልህ። እውነት ሰፊ ምን ሰፊ ምን በጆሮ ቀስ ብለሽ ነገር አይ ምርቃቱን ማለት ነው ይሁንልህ። አይ በቃ ሰፊ ነገር ይስጥ ከዚህ በላይ አሜን አሜን። እኔ የኔ መልካም እውነት ደስ ብሎኛል። እና ደግሞ በአዲሱ ልብስ ካልዛምኩ ምናምን ቆለበልክ ዛሬ ይፈቀዳል። ኧረ ምንም ሌላ ነገር ተከራከረኝ ነበር። አንድ ለኝነት አልታወቀም እኮ በእጅ የያዙት ወር ከመዳብ ይቆጠራል አሉ። እኔ እንዲህ ዝም ብዬ ስሰምህ ወይኔ ስንት መሰለ በእናት ወይኔ ወጋጉን ማለት ነው ትላበታለችና ብቻ ደስ ብሎኛል። እውነት ከልብ አመሰግናለሁ። የኔ ደስታ በዚህ ልክ አስጨንቆሽ እንድደሰት ስላደረግሽኝ ፈጣሪ ያክብርሽ። ሌላ ምንም የምልሽ ነገር የለኝም። ቃል የለኝም። ቃል አጠረኝ ፋሚሊ ሲበቃ ጌታን የምሬ ነው። እውነት ቃል አጠረኝ። ምን ልበል? እሺ ደስ ዳለክ ደስ ብሎኛል። እኔ አመሰግናለሁ። ስለዚህ ፈታ ሽብርቅርቅርቅ እንበል እና ደግሞ እንትን በዚህ ልብስክ የሆነ ሾው ነገር ወይ ልጨፍርልክ፣ ልዝፈንልህ፣ የሆነ ዘፈን ልዝፈንልህ። የምር ጌታን ደስ ይለኛል። ለኔ ነው ላንተ ነው ሌላ ለማን ይሆናል? እሺ ድምፅሽ ያምራል ግን ማለት ጆሮአችሁን ካሳመንኳችሁ ይቅርታ። እሱን ያዝናናዋል፣ እሱን ፈታ ያደርገዋል፣ እሱን ይገልጽልኛል ብዬ ማስበዋለ። እንደዚህማ ድምፄን አይደለም መልእክቱን ነው መስማት ያለብህ። ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬ ስለምነው ያንተን ሰላም ጤና ነው መማጸነው እና ረጅም ነው ግን ሌላ ጊዜ በረጅሙ ከፍቼልህ ሌላ ጊዜ በረጅሙ ትከፍችለታለች። በጣም አሪፍ ነው። ክፈችለት። ምን ችግር አለ? ክፈችለት። የኔ እናት ነው ማለት ነው። ግብ በጣም ከበላለችበት ቦታ ደግሞ ይገርምሃል። ሳቅ፣ ደስታ፣ ፈገግታ ነው። ብርሃን ጨለማው ወደ ብርሃን ነው የሚሆነውና ምን ይመስላልሽ? እሺ ይቅርታ። እሺ ግን የምር ከልብ ነው አመሰግናለሁ። ቃል የለኝም። እሺ ላረክሽኝ ነገር እዚህ ግቢ ስላመጣሽኝ ፍቅሩን ስለሰጠሽኝ በቃ አሁን 100% ተማመንኩባት። በቃል የተናገረቻቸውን ነገሮች እንደምታደርጉ ማለት ነው። እሺ የምር ነው። መጀመሪያ ቀልድ ነበር መሰለኝ። እዚህ ምን ውሰድ ሲሉኝ ቀልድ ነበር መሰለኝ። መጣው እንግዲህ አይታችኋል ፋሚሊዎች እየተፈጠረ ያለው ነገር እኔ ሞኝ ንግግር የለም እውነት ለመናገር ማለት ነው። ስለዚህ በዚሁ አጋጣሚ እንደዚሁ እንደለበስን መክሰት ለእኔ ልጋብዝሽ። በቃ እኔ ጋብዝሃለሁ። እራት ጋብዘኝ አንተ። እንዴ ምን ነው እራቱ ላይ በጣም ትኩረት አደረግሽ። በቃ መክሰስ ይሁንልኝ። እኔ ኦልሬዲ አሁን ቁርስ መሰረት አብረን እና እራቱ ላይ የሚተኮርበት ነገር የለም። ኦልሬዲ ራት አብርሃም ባገኘችኝ ቁጥር አጋብዘኝ። አንድ አባባላች እራት በልተን ከዛ በኋላ አብረን አድረን ጠዋት ቁርስ በልተን እንለያያለን የሚባል አባባል አለ እና እንደዛ ነው ጨዋታው። ስላለው መክሰስ ላይ አግኝቼው ማስመሸት ይችላልው። እንዳላስደነግጥሽ ጋብዥ። እራቱ ጋምበል የምር ልጭ ይሄ ነው። እኔ ከፍላለሁ፣ አንተ ጋብዘኝ። ፍላጎታቸው ጉጉታቸውን አይታችሁታል። ግን ያሌለ በቃ ስሜታቸው አብሮ እራት በልቶ ለማምሸት አረ በለ ሳይፈለገችው ምን እንደሆነ ታውቃላችሁ? ከኔ እራት ግብዣ መደረጉ ብቻ ነው።